ሰላም እንዴት ናችሁ? ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚሉትን የዩኒት ዋን አሉ ከነሱ 20 ጥያቄ እንሰራለን ዛሬ። እንቀጥል። እሺ የመጀመሪያው ያው ፓርት 1 ሳይ ትሩ ኦር ፎልስ ነው። ትሩ ኦር ፎልስ ነው። እሺ ያንኛው ጥያቄ ምን ይላል? ላቲቲዩድ ኤንድ ሎንጊቲዩድ ኢዝ ሪላቲቭ ሎኬሽን. In other words, it only gives you the general area if what is around place. The answer is false. ላቲቲዩድ ኤንድ ሎንጊቲዩድ መስመሮች የሚጠቅሙት አስትሮኖሚካል ኦር አብሶሉት ሎኬሽን ነው። በቃ ላቲቲዩድ ኦር ሎንጊቲዩድ መስመሮች የሚጠቀሙት ምንድነው? አስትሮኖሚካል ኦር አብሶሉት ሎኬሽን ነው እንጂ ምን አይደለም፣ ሪላቲቭ ሎኬሽን አይደለም ማለት ነው። ኦኬ ሁለተኛው ላይ እንቀጥል። Due to vectorial location of Ethiopia engages tropical type of climate. Yes, ማን ነው መልሱ? ፎልስ ነው። ለምን? Because ኢትዮጵያ ትሮፒካል ታይፕ ኦፍ ክላይሜት ያላት በላቲቱድናል ኤክስቴንሽን ምክንያት ነው። አዳምጡኝ እዚህ ጋር ዲቱ ቫክሲናል ሳይሆን ቫክሲናል አይደለም፣ ቫክሲናሉ አይደለም። ኢትዮጵያ እንግዲህ ትሮፒካል ታይፕ ኦፍ ክላይሜት እንዲኖራት ያደረጋት ምን ሆኖ አለ? በላቲቱዱ አማካኝነት ነው። ላቲቱድ ይሄ ማለት ኢትዮጵያ ሞስት ፓርቷ ትሮፒካል ክላይሜት እንድትሆን ያደረጋት ላቲቱድ ነው እያልን አይደለም። ግን ላቲቱድናል ሎኬሽን ነው እንጂ ቬክሽናል ሎኬሽን አይደለም። ኢትዮጵያን ትሮፒካል ታይፕ ኦፍ ክላይሜት እንጂ እንድናደርግ የሚያደርግም ማለት ነው። ግን ያን ሶስተኛው አይነት because of their latitudinal location most of highlands of Ethiopia are characterized by tropical climate condition. እዚህ ጋር እንዳልነው እዚህ ጋር ላቲቱድ ነበር ምን የሚሆን ኢትዮጵያን ትሮፒካል ታይፕ ኦፍ ክላይሜት ናት አለች የሚለው እንግሊዝ እንድናደርግ። ግን ሞስት ኦፍ የኢትዮጵያን ሃይላንድ ትሮፒካል ክላይሜት የሆነው በላቲቱድ ብቻ ሳይሆን በዋናነት ምንድነው በአልቲቱድ ነው። አልቲቱድ ሞስት ስላለ ነው እዚህ ጋር አልቲቱድ። ኦኬ እንቀጥል። እዚህ ጋርም ስለዚህ መልሳችን ማን ነው? ፎልስ ነው ማለት ነው። አራተኛ a type of map which display one or more natural and cultural features of an area is statistical map ይላል። ስታቲስቲካል ማፕ ማለት እንግዲህ እንደምታውቁት ስታቲስቲካል ማለት ሲጀምር ቁጥራዊ ማለት ነው። ለምሳሌ ሬንፎል ብላችሁ በቁጥር ነው የምነግሩኝ፣ ቴምፕሬቸር ብላችሁ በቁጥር ነው የምነግሩኝ። ግን የናቹራል እና ካልቸራል ታይፕ ፊቸርስ ኦፍ ኤሪያ ኢዝ ኖት ስታቲስቲካል ቶፖግራፊካል ማፕ ነው ለዚህ። ስለዚህ የምንጽፈው ፎልስ ነው ማለት። አምስተኛ ሲስተማቲክ አፕሮች ኦፍ ጂኦግራፊ ይላል። Systematic approach of geography deals with particular categories of physical or human as a distribution over the earth. ይሄ መልሳችን ያው ትሩ ነው አይደለም? ሲስተማቲክ አፕሮች ነው ማለት ጂኦግራፊ ዲልስ ዊዝ ፓርቲኩላር ካቴጎሪስ ኦፍ ፊዚካል ሂውማን ዲስትሪቢዩሽን ኦፍ ኦቨር ዘ ኤርዝ ነው ማለት ነው። ይሄ ማለት ምንድነው? ያው እንደምናውቀው አፕሮች ቱ ጂኦግራፊ አሉ ሂውማን ፊዚካል ኮንቲኒየም ኤንድ ቶፒካል ሪጂናል ኮንቲኒየም የሚባል ማለት ነው። ስለዚህ ካቴጎሪስን የሚገልጽ ነው ማለት ነው። Like single country should have more than one types of pillars ስድስተኛው ጥያቄ ላይ ማለት ነው። ይሄም ትሩ ነው። አንድ ሲንግል ካንትሪ ብዙ ምን ሊኖራት ይችላል? ሸፕ ሊኖራት ይችላል። ለምሳሌ ኮምፓክት ሆኖ ምን ሊሆን ይችላል? ፐርፎሬተር ሊሆን ይችላል። like that። ሰባተኛ country which has one portion is much more elongated than the rest of the country is said to be elongated shape። እንግዲህ ከሸፖች መካከል ኢሎንጌትድ የምንለው ናሮ የሆነ በሁለቱም ሳይድ ምን የሚል በሁለቱም ሳይድ ናሮ ሆኖ በሁለቱም ሳይድ የሚለጠጥ ነገር ሲሆን ኢሎንጌትድ እንለዋለን። ግን ምንድነው በአንዱ ሳይድ ብቻ ሲሆን ፕሮትሩድድ ነው። ፕሮትሩድድ ሲሆን ነው አንዷ ብቻ። ለምሳሌ ኤርትራን እና ማይናማር። ስለዚህ ኢሎንጌትድ የሚለው ፕሮትሩድድ ቢሆን ኖሮ ይሆን ነበር ማለት ነው። ስለዚህ መልሳችን አሁንም እዚህ ጋር ምንድነው ፎልስ ይሆናል ማለት ነው። ስምንተኛ Vectional location relates the location of place in relation to large land mass and water body ይላል። Vectional location ፎልስ ነው አይደል? ፎልስ ነው። ለምን ነው እንደዚህ የሆነው? Vectional location relative location ሲሆን የቦታዎችን ሎኬሽን መገኛ የሚገልጸው የሌሎች አገሮችን መገኛ እንደ ሪፈረንስ በመጠቀም ነው እንጂ የውሃ አካላትን አይጠቀምም።
ምሳሌ ኢትዮጵያ በቪክስናል ስንገልጻት ሳውዝ ሱዳን ቱ በስተምን በስተ ሳውዝ ዌስት ማለት ይሄንን ነው የሚገልጽ እንጂ ስለዚህ ፎልስ ይሆናል ማለት ነው። ፓርት ቱ ገባን። ምንድነው ፓርት ቱ? እንግዲህ ቾይዝ ነው። ፓርት ቱ ቾይዝ ነው። ዘጠነኛው ጥያቄ ምን ይላል? ሰፖዝ ይላል A cartographer wanted to show the location of place in the relation to larger landmass and water bodies. ቶፖግራፊካል ማፕ፣ ስታቲስቲካል ማፕ፣ ስፔሻል ፐርፐዝ ማፕ፣ ቶፖግራፊካል ማፕ። ቅድም እንዳልኳችሁ እንግዲህ ቶፖግራፊ ማለት ምን ማለት ነው? የአንድን ሎኬሽን ፊውቸሩን በምንድን ነው ናቹራል ኤንድ ካልቸራል አስፔክቶች ሲኖሩት ማለት ነው። ስለዚህ ይሄ ምን ላንድ ማሱ እና ላንድ ማሱ ምን ነው የሚያመለክት? ላርጅ ላንድ ማስ እና ሎኬሽን ላይ ላርጅ ላንድ ማስ ኤንድ ዋተር በዲስ አለ። ስለዚህ ናቹራል ፊቸሮችን ይገልጻል ማለት ነው። ቶፖግራፊ ቅድም እንዳልነው ቶፖግራፊ ሎኬሽን ኦፍ ሂልስ ቫሊስ ኦር ሌክስ ኤንድ ሮድስ አይነት እንደ አንድ ወይም ከዚያ በላይ በተፈጥሮ እና በካልቸር ባህሪያት ያሳያሉ ማለት ነው። አስረኛ ስንገባ ቴኪንግ The course Geography of Ethiopia and the Horn will enable you for one of the following except ይላል። አንደኛ understand your country physical human resource diversity and abundance. yes ጂኦግራፊ እንዴት ጂኦግራፊ የሀገራችንን ፊዚካሏን ሂውማን ሪሶርሷን ዳይቨርሲቲዋን ኤንድ አበንደንሱን ያሳየናል። ያሳያል። ሁለተኛ overlook your society culture lifestyle and language and appreciate others። እንግዲህ ሰዎችን appreciate others እና የሶስቲውን ካልቸሩ ላይፍ ስታይል የሚያሳየን አንትሮፖሎጂ ነው እንጂ ጂኦግራፊ አይደለም አይደል? አይመለከተውም። ስለዚህ ይሄ ነው ኤክስፔክት ማለት ነው። ሴንስ ሲም ይላል ሴንስ አባውት ዘ ፕሬዘንት ታይም አዎ እንዲኖር ያደርጋል። ሪኮግናይዝ ዘ ኢምፕሊኬሽን ኦፍ ሎኬሽን ሳይዝ ኤንድ ሼፕ ኦፍ ኢትዮጵያን እና ያሳየናል። ሶ መልሳችን ቢ ነው ማለት ነው። 11ኛ ኦፍ ዘ ፎሎዊንግ ዋን ኤክስፕሌንስ አባውት ዘ ኢምፖርታንስ ኦፍ ማፕ። እንግዲህ ስለ ማፕ ኢምፖርታንስ ኤክስፕሌን የሚያደርገው የትኛው ነው ይላል። አንደ ኤም ይላል ማፕስ አር ዩዝድ ፎር ሜዠሪንግ ዲስታንስ ኤንድ ኤሪያ ዲስሪጋርዲንግ ዘ ስኬል ኦፍ ዘ ማፕ። ቢ ይላል ማፕስ ፕሮቫይድ ሎኬሽን ኤንድ ዳይሬክሽን ኢንፎርሜሽን ዊዛውት ዲተርማይኒንግ ኖርዝ አሮ። ሲ ይላል ማፕስ አር ዩዝድ ፎር ሜኪንግ ስፔሻል አናላይሲስ ኦፍ ጂኦግራፊ ፋክትስ። ዲ ኦል ኤክስፕሌንስ ዘ ኢምፖርታንስ ኦፍ ማፕ። መልሳችን ማን ነው? ሲ አይደለ? ለምን ሲሆነ ለምን ሲሆነ ስኬል ኦፍ ማፕ እዚህ ጋር እንደምታዩት ስኬል አንጠቀም ይላል። እዚህ ጋር ዲስሪጋርዲንግ ኦፍ ስኬል ይላል። እዚህ ጋር እንደምታዩት እዚህ ጋር ኤ ላይ ማለት ነው። ሶ ያለ ስኬል ደግሞ ማፕ የግዴታ ስኬልን ኖርዛሮ መጠቀም አለበት። እዚህ ጋር ኖርዛሮን አንጠቀም ይላል። ስለዚህ እነዚህ ላልየው መልስ አሉ ማለት ነው። መልሳችን ሲ ይሆናል ማለት ነው። 12ኛ ብላንክ ላቲቱድ ኤንድ ሎንጊቱድ ኮኦርዲኔት ብላንክ ኖርዝ ሳውዝ ኢስት ዌስት ኦፍ ፕሌስ ይላል። እንግዲህ ላቲቱድ እና ሎንጊቱድ እነዚህ መስመሮች የማን ናቸው ብለን ቅድም የአብሶሉት ሎኬሽን ናቸው። ኖርዝ ሳውዝ ኢስት እያልን ደግሞ ስንገልጽ ከፕሌስ ሪላቲቭ ሎኬሽን ናቸው። መልሳችን ማን ነው ማለት ነው? ዲ ይሆናል ማለት ነው። ኦኬ እንቀጥል። 13ኛ ሎንጌጎ ይላል there were very few roads and people traveled by horse and buggy. Now we have interstate roads and almost every has a cars. Which teams does this situation describe? ቡጊ ማለት ምን ማለት ነው? የሆነ ጋሪ እንደማለት ነው። ስለዚህ ድሮ ሰዎች በፈረስና በጋሪ ነበር የሚሄዱ ነው። አሁን ግን ወደ መኪና መስራት መጥቷል። ኢንቫይሮንመንት ነው አዳፕት እያደረጉ ነው ማለት ነው። ስለዚህ አዳፕቴሽን ነው ማለት ነው። ይሄ ምን ይባላል? ይሄ ሁማን ኢንቫይሮንመንት ኢንትሮዳክሽን። 14ኛው ላይ ስንገባ which we say we live in south where most days are sunny and warm. We are describing our blank. ሎኬሽን ቢሆን አይደለም እኛ ሳውዝ ነን አለ። ሳውዝ እየኖር በቃ ሁሌ ፀሐይ ነው ምናምን ነው። ፀሐይ ነው ዋርም ነው ሞቃት ነገር ነው ማለት ነው። ስለዚህ ይሄ ማለት ከአንድ አካባቢ እየለየ ነው ማለት ነው። ይሄ ኦሪጂናል ነው ማለት ኦሪጂናል 15ኛ which one of the following is disadvantages of large size country? ካንትሪያችን ላርጅ ሳይዝ በመኖሯ ምን ነው ዲስአድቫንቴጅ? ያኔ ዳይቨርስ ካልቸር የአድቫንቴጅ ነው። ላርጅ ፖፑሌሽን ሳይዝ ቢ ላይ ማለት ነው። ይሄ አድቫንቴጅ ነው። ሃይ ኮስት ኦፍ አድሚኒስትሬቲቭ አዎ ይሄ ዲስአድቫንቴጅ ነው አይደለ? ወጪ ያስወጣናል። ኢንፍራስትራክቸር ለተለያዩ ነገሮች ወጪ ያስወጣል። ግሬተር ዲፕስ ኢን ዲፌንስ ኤክስተርናላይዜሽን ይሄ እንደውም
አድቫንቴጅ ነው እንጂ ዲስአድቫንቴጅ አይደለም። መልሳችን ሲ ይሆናል ማለት ነው። 16ኛ which is correctly matched ይላል። ኤ the low area circumference ratio the greater the degree of compactness ይሄ ምንድነው? ፎልስ ነው አይደለም? ላው ኤሪያ ሰርከምፈረንስ ካለው ላው ኮምፓክትነስ ነው የሚኖረው፣ ግሬተር አይኖረውም ማለት ነው። ሁለተኛ ቢ ላይ ስንመጣ ሃየር ኤሪያ ሰርከምፈረንስ ዘ ግሬተር ዘ ዲግሪ ኦፍ ኮምፓክትነስ። ስለዚህ ሃየር ካለው ሃየር ኮምፓክትነስ ይኖረዋል ማለት ይሄ ትሩ ነው ማለት ነው አይደል? ቢ ትክክል ነው። እኔ ደግሞ ቀጣይም ሲ ዘ ኒረስት ዘ ባውንደሪ ቱ ሰርከምፈረንስ ሬሽዮ ወደ ዋን ሲጠጋ ለስ ኮምፓክትነስ ዘ ካንትሪ ይላል። ፎልስ ነው። ምክንያቱም ምንድነው? ለምን ፎልስ የሆነበት ምክንያት ለስ አይደለም፣ ወደ አንድ ተጠጋ ማለት ስክሪ የሆነ ነው ማለት ነው። ስለዚህ ኮምፓክትነሱ ይጨምራል እንጂ ፎልስ ነው ይሄ ማለት ነው። ዲ ዘ ሃየር ዘ ኤሪያ ባውንደሪ ሬሽዮ ዘ ለስ ዘ ዲግሪ ኦፍ ኮምፓክትነስ፣ ይሄም በተመሳሳይ ለስ ሳይሆን ሃይ ነበር የሚኖረው። መልሳችን ቢ ነው ማለት ነው። 17ኛ a country have large size has an advantage of the following except እንግዲህ አንድ ሀገር ላርጅ ሳይዝ መኖሩ ምን ምን ጥቅም አለው ነው። ከነሱ መካከል ኤክሴፕት ይላል። have variety of natural resource አዎ ይሄ አድቫንቴጅ ነው። home for diverse culture አዎ አድቫንቴጅ ነው። greater depths for external invasion ይሄም አዎ አድቫንቴጅ ነው። easy for effective administrative extensive variable land ይላል። የምን ነው? ዲስ አድቫንቴጅ ነው። ኢዚ አይደለም ዲፊካልት ነው። አድሚኒስትሬቲቭ ለማድረግ ዲፊካልት ነው። ላይክ ኢትዮጵያ ለምሳሌ አሁን ማስተዳደር ህዝቦቿ ማስተዳደር ያቀጥት ምን ስለሆነ ነው? ህዝቦቿ ሳይዙ በጣም ረጅም እና ሰፊ ስለሆነች ለማስተዳደር ይከብዳል። ኦኬ 18ኛ which one of the following is the scope of geography inside the part of the earth አይደለም። b the outer space of the universe አይደለም። c the surface of the earth መልሳችን ማን ነው? c ማለት ነው። 19ኛ which aspects of human environment interaction describes human demand for oxygen እንግዲህ ኦክሲጅን ላይ ሰዎች በጣም ጥገኛ ናቸው ማለት ይሄ ምን ያስፈልጋል? ሁማን ኢንቫይሮንመንት ኢንተራክሽን ነው። ምን ዲፔንደንሲ ማለት ነው አይደል? ይሄ ዲፔንደንሲ ነው፣ ቀጥታ ሌላ ነገር የለውም። ኦኬ 20ኛው ጂኦግራፊ has different definition this because of ለምን ነው ጂኦግራፊ ዲፈረንስ ዴፊኒሽን ያለው? ጂኦግራፊ is one of the oldest discipline ኦልድ ስለሆነ ነው እንዴ? አይደለም፣ ይሄ አይደለም። ጂኦግራፊ is broad by its very nature. Yes, of course. ያው many scholars engaged in studying the discipline ይሄው እንዴ? ይሄም አይደለም። ኦል ኦፍ ዘ አበብ መልሳችን ማን ነው? ቢ ማለት ነው። ቴንክ ዩ